ኤግዚት አንድ ሳምንት ቀረው። ዋው! የዛሬ ሳምንት የመጀመሪያው የኤግዚት ፈተና የሚሰጥበት ቀን ይሆናል ማለት ነው። ዛሬ እንግዲህ አንዳንድ መግለጫዎች ወጥተው ነበር። ዩኒቨርሲቲዎች ሞዴል ኤግዛም ተማሪዎቻቸው የፈተኑ እንደሆነ የመለማመጃ ወይም ሞዴል ፈተና ተማሪዎች እየወሰዱ እንደሆነ መግለጫዎች እና ዩኒቨርሲቲዎች እያወጡ ነው። በቅርቡ እንግዲህ ከ16 ጀምሮ ፈተናው እንደሚጀመርና ሰሞኑን እንግዲህ የመፈተኛ ፓስወርድ እና ዩዘርኔም እንደሚለቀቅ ዛሬ መግለጫ ወጥቷል ማለት ነው። ፈተናው ይራዘማል ምናምን እያላችሁ አንዳንድ ተማሪዎች እየጠየቃችሁ ነበር። ምንም የተራዘመ ነገር የለም። በስኬጁሉ መሰረት የሚጀመር ይሆናል ነው የተባለው ማለት ነው። ቢ ሬዲ ቢ ሹር ቢ ኮንፊደንስ። አንድ ሳምንት ነው የቀረው እንግዲህ የማይደርስ የለም ደርሷል። አንዳንድ ፈተናዎችን መስራት ከፈለጋችሁ ቴሌግራም የተለቀቁ ብዙ በተለይ የጤና ላይ ብዙ ነርስ፣ ፋርማሲ ምናምን በጣም ብዙ ጥያቄዎች የተለቀቁ አሉ። እንዲሁም አካውንቲንግ፣ ማናጅመንት ቴሌግራም ባዮ ላይ ያለ ብዙ ጥያቄዎች ቴሌግራም ባዮ ላይ ኤግዚት ኤግዛም ሀብ ሚል ቻናል አለ። እዛ ላይ ብዙ ጥያቄዎች ተለቀዋል። እየገባችሁ መስራት ትችላላችሁ ማለት። መልካም የዝግጅት ጊዜ ይሆንላችሁ።